ጉልበቶት ላይ በጣም ህመም እንዲሁም አንዳንዴ ደግሞ መግረር፣ መታጠፍ፣ መዘርጋት፣ ማቃት ከዛ ከፍ ብሎ ደግሞ ድምጽ ማሰማት ሲያጥፉትና ሲዘረጉት ካለ ደረጃ ሲወጡ ሲወርዱ ህመም ካለው ከዛ ደግሞ ስቲፍ ከሆነ አልንቀሳቀስ ካለ ይህ ችግር ምናልባትም የጉልበት ብግነት ወይም ደግሞ ኦስቲዮአርትራይቲስ ሊሆን ይችላል። ኦስቲዮአርትራይቲስ ብዙ ጊዜ የሚከሰተው በምንድን ነው? ጉልበታችን መገጣጠሚያው ላይ ካርትሌጅ አለ ወይም ደግሞ እርስ በርሱ አጥንታችን እንዳይፋተግ የሚያደርግ ካርትሌጅ አለ። በእድሜ ወይም ደግሞ ውፍረት ሲጨምር ወይም ደግሞ ጉልበት ላይ ብዙ ጫና ሲኖር ወይም ጉዳት ሲኖር ይሄ ካርትሌጅ እየተበላ ይመጣና አጥንቱ እርስ በርሱ መፋተግ ይጀምራል። ይሄ መፋተግ አርትራይተስ ያመጣል ወይም ደግሞ ዲጀነሬሽን ያመጣል። ይሄ ችግር ነው አርትራይተስ ወይም ደግሞ ኦስቲዮአርትራይቲስ ኦፍ ኒ ጆይንት ወይም ደግሞ የጉልበት ብግነት የምንለው። ስለዚህ ይሄ ችግር ካለባችሁ፣ ይሄ ምልክት ካለባችሁ የፊዚዮቴራፒ ምርመራና ሕክምና በማድረግ መዳን ይቻላል። ኤልሳቤት ካሳይ ነበርኩ ከዛይነ ፊዚዮቴራፒ ሕክምና ክሊኒክ የፊዚዮቴራፒ ባለሙያ።